አንድ ሺሻ ማጨስ ከመቶ በላይ ሲጋራዎችን ከማጨስ ጋር ተመጣጣኝ ጉዳት እንዳለው ያውቃሉ? ሺሻ ብዙ ጉዳት አያመጣም፣ ሱስ የመሆን ሪስክም የለውም የሚለው አስተሳሰብ የአብዛኞቻችን አመለካከት ነው። እዚህ ላይ ትንሽ እናወራለን። ዶክተር ኤልያስ ነኝ ከኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ። ሺሻ በውስጡ ከሚይዛቸው ንጥረ ነገሮች መሃል ከጤና ጋር ተያይዞ ያሉትን ለማንሳት ያህል የመጀመሪያው ኒኮቲን ሲሆን ይሄ በሲጋራ ውስጥም የሚገኝ ሱስን ተጋላጭ የሚያደርግ ንጥረ ነገር ነው። ሁለተኛው ካርቦን ሞኖክሳይድ የምንለው ጋዝ ሲሆን ይህም ፖይዝነስ ጋዝ ነው። ሶስተኛው ታር ነው። ታር ደግሞ ቶባኮ በሚቃጠልበት ሰዓት የሚወጡ ፓርቲክሎች ናቸው። እነዚህ ደግሞ ለተለያዩ ካንሰሮች የሚያጋልጡ ናቸው ማለት ነው። ሺሻ በውስጡ ውሃና ፍሩት ፍሌቨር ቢኖረውም ያ ለስሜቱ ጥሩ እንዲሆን ኢንጆይ ለማድረግ እንዲመች ያደርገዋል። ግን ይሄ ነገር ከላይ የጠቀስናቸውን ነገሮች ኒውትራላይዝ አያደርግም ወይ ዳሊዩት አያደርግም። ስለዚህ ለጉዳት ያጋልጠናል ማለት ነው። ጉዳቶቹ መሃል የልብ ምት መጨመር፣ የግፊት መጨመር፣ የሳምባ የመተንፈስ አቅም ወይ ላንግ ካፓሲቲ መቀነስ ሊሆን ይችላል። በረዥም ጊዜ ሲሆን ደግሞ ከደም ስርና ከልብ ህመም ጋር ተያይዞ የሚመጡ ኮምፕሊኬሽኖች ሲኦፒዲ የምንለው የሳምባ ህመም ለሳምባ ካንሰር፣ ለጉሮሮ ካንሰር፣ ለኤሶፌጂያል ሲኤ ሊያጋልጠን ይችላል። ኒኮቲን በውስጡ ስላለው ቅድም እንዳልነው ሱሰኛም ሊያደርገን ይችላል ማለት ነው። አንድ አውስትራሊያ ውስጥ በተደረገ ጥናት አንድ የሺሻ የማጨስ ሴሽን 45 ደቂቃ አካባቢ በአቬሬጅ ይፈጃል። በዚህ ሴሽን ላይ ቀጥታ የሚያጨስ ሰው ከመቶ በላይ ሲጋራ ከሚያጨስ ሰው ጋር ተመሳሳይ ጉዳት የተጋለጠ ነው ይላል። ሰከንድ ሃንድ ስሞከር የምንላቸው ደግሞ ያ ሰው ራሱ ባያጨስም ከጎኑ ያለው አብረውት ያሉ የሚያጨሱ ሰዎች ካሉ ከነሱ በሚያገኘው ጭስ ምክንያት በአንድ ሴሽን 4 ሲጋራ ራሱ ቢያጨስ ከሚደርሰው ጉዳት ጋር ተመሳሳይ ነው ይላል ይሄ ጥናት። ሌላ ሳላነሳው ማልፈልገው ነገር ቬፕ የምንለው ሪሰንትሊ የመጡ የተለዩ አይነት የሺሻ አይነቶች አሉ። እነዚህ ኤሌክትሮኒክ ሺሻዎች ናቸው። ከመደበኛ ሺሻ የሚለያቸው ከሰል አለመኖሩና ከዛ ጋር መቀጣጠል አለመኖሩ ነው። ለዚህ ከከሰሉ ጋር ተያይዘው ያሉ ኮምፕሊኬሽኖችን ቢቀንስልንም ቤዚክ ፓርቲክሎቹ ግን ቅድም ያልናቸው ቶባኮ እና ኒኮቲኑ ውስጡ እስካለ ድረስ አብዛኛው ጉዳት አብዛኛው ኮምፕሊኬሽን ሊያመጣ የሚችል ነው ማለት ነው። ለዚህ ስለ ሺሻ ያለን አመለካከት በዚህ መልክ አርመን ጤናችንን እንጠብቅ እያልኩ እመክራለሁ። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ተጨማሪ የሕክምና መረጃዎችን ማግኘት እንድትችሉ ፔጃችንን ፎሎ ማድረግ እንዳትረሱ። እናመሰግናለን።